እኔ እኮ በጣም ግራ የገባኝ ነገር ወንድሙ ላይ እንዴት እንደዚህ ሊጨክንበት ይችላል? እንዴት ዘዳግም ያደርገዋል ብለሽ አሰብሽ? አላቅም ማሪ፣ ብቻ ግን እዛ ቤት ውስጥ የምትኖሩት አንቺና እናትሽ፣ ከዛ ውጪ ደግሞ ዘዳግም። ስለዚህ ከዘዳግም ውጪ መድኃኒቱን ማንም ሰው ሊቀይረው አይችልም አይደል? ዘዳግም ባርኮትን በጣም ነው የሚወደው። ወንድሙ ላይ እንዴት እንደዛ አይነት ነገር ያደርግ ይችላል? እኔ እንጃ ማርዬ፣ ብቻ ግን ሙሉ በሙሉ ሰውን በሙሉ ልብሽ ማመን አለብሽ ብዬ አላስብም። በቃ አላቅም፣ ብቻ ግን ቤት ውስጥ ያለውን ነገር እንደምንም ለመከታተል ሞክሪ። እኔ ግራ ገብቶኛል። ምን ማሰብ እንዳለብኝ ራሱ አላውቅም። ባርኮት ግን ሲያሳዝን አይደል? በጣም እንጂ እስካሁን እንደዚህ ሲያመው አልተረዳነውም ነበር። አሁንም ቢሆን አልረፈደም። ነገሮችን መከታተል መቻል አለብን። እሺ? አዎ፣ ነገሮች ቶሎ መስተካከል አለባቸው። ባርኮት ቶሎ መዳን አለበት። ማርዬ፣ በቃ አንቺ እንዳትጨናነቂ እሺ? እኔ ደግሞ በቻልኩት አቅም ሁሉ አግዝሻለሁ። አመሰግናለሁ። በቃ አሁን ነይ ቆቀርሽን ልጋብዝሽ። እና ባርኮት እንደነገርኩ ነው። ምንም አትጨናነቅ፣ ዘና ለማለት ሞክር እሺ? እሺ ዶክተር። ይኸው መድኃኒትንም ቀይሬልሃለሁ። በሰዓቱ ውሰድ፣ ምግብንም በሰዓቱ ብላ። እሺ ወስዳለሁ። በማንኛውም ሰዓት ካስፈለግኩ ደውልልኝ እሺ? እሺ፣ በጣም ነው የማመሰግነው ዶክተር። መልካም ቀን። እሺ። አለቃ በቃ እውነት ነው ማለት ነው? የሁሉንም ነገር ወራሽ ባርኮት ሆነ? ያን ሁሉ ነገር ያደረኩትማ በከንቱ አልነበረም። ያ ቀዥቃዣ ፖሊሶች ጋር ባይደውል ኖሮ ባርኮት ተብዬው አሁንም አይኖርም ነበር። እሺ፣ ቤተሰቦቻቸው ሁሉንም ነገር ለባርኮት አውርሰው ሞተዋል። እነሱ ሞተዋል፣ እቅዴ ግን መቼም አይሞትም። እና እሺ፣ ከዚህ በኋላ ምን ልናደርግ ነው? ሀብት በወረቀት አይጠበቅም፣ በሰዎች ውሳኔ ነው የሚንቀሳቀሰው። ያ ባርኮት ደግሞ አንድ ቀን የሚቆጨውን ውሳኔ ይወስናል። እንዴት ማለት? አልገባኝም። ማለትማ በገዛ እጁ ሁሉንም ንብረት እንዲፈርምልን እናደርገዋለን። እንዴት? መቼስ ይህን የምናደርገው በዘዳግም በኩል ነው። ትሽ ያ ቀሽማ ሲንቀረፈፍ እድሉ አምልጦታል። እሱ ሲንቀረፈፍ ያመለጠው እድል እኔ አሸናፊ እንዲያመልጠኝ አልፈልግም። ታዲያ ያለሱ እንዴት ነው የምናደርገው? ከዚህ በኋላ አይናችን የሚሆነው ባርኮት ላይ ነው። እያንዳንዱ እንቅስቃሴው እኛን ወደ መጨረሻ ወስደናል። ታዲያ እሱንስ ቢሆን ለማድረግ ዘዳግም አያስፈልገንም ብለህ ታስባለህ? እሱን እንዴት እንደምናደርገው አሳያለሁ። እኔ የምልህ ዶክተር፣ የዚህ ልጅ ሁኔታ እንዴት እየሄደ ነው? ሁሉም ነገር በምትፈልገው ሁኔታ እየተካሄደ ነው። ምንም ማሰብ አይገባም። እንደዛ ከሆነማ ፍላጎቴ በቶሎ ይሳካል ብለኛ። በደንብ ነው፣ በደንብ ይሳካል። ቆይ ግን የመድኃኒቱ ልዩነትን ያልገባኝም። ከበፊቱ ይሄኛው በምንድን ነው የሚሻለው? ከበፊቱ በጣም የተሻለ ውጤት የሚያስገኝልን መድኃኒት ነው የሰጠው። በስራዬ በጣም እርግጠኛ ነኝ። ለዚህም ነው የምትጨነቅ። ኃላፊነቱን ወስዳለሁ። እንደዛ ከሆነማ ጉርሻ ያስፈልጋል። በጣም አመሰግናለሁ። ግድ የለም። መሄድ ትችላለህ። በቃ እሺ፣ በማንኛውም ሰዓት ከፈለከኝ አለሁ። እሺ። ይሁ እንዴት ነው መላኩ? ጤና ይስጥልኝ። እንዴት ነው ዘዳግም አልገባም እንዴ? አልገባም። ምን ነው ፈልገው ነበር እንዴ? አዎ ፈልጌው ነበር። ብዙ ይቆያል? እሱን እንኳን አላውቅም። ወይ ሲመጣ እንዲደውልልህ አድርግ። አይ እቶ በራሴ መንገድ አገኘዋለሁ። እኔ የምልህ መላኩ። አቤት። ስለ አቶ አለሙና ስለ ቤተሰቡ አንዳንድ ጥያቄዎች ልጠይቅህ ነበር። ይቅርታ እንግዲህ ካላስቸገርኩ። ምን ችግር አለው? የማውቀውን እነግርሃለሁ። እንደዛ ከሆነ በጣም ጥሩ።
ይመስለኛል አቶ አለሙ በህይወት እያሉ አንተ እዚህ ቢሮ ትሰራ ነበር። ስለዚህ ምናልባት በስራ አጋጣሚ ወይም በሌላ መንገድ ከአቶ አለሙ ጋር የተጣሉ የምታስታውሳቸው ነገሮች ካሉ? አረ በጭራሽ። እንደውም በእድሜ ዘመናቸው ከሰው ሁሉ ጋር ተግባብተው የሚሰሩ ሰው ናቸው። አንድም ከስተመር መጥቶ ሲያማርር አይቻልም። እንዴት? ቆይ ስራ ላይ ምንም አይነት ስህተት ላይፈጠር ይችላል? አለመፈጠር ሳይሆን ያው ምናልባት ከስተመር ተናዶ ቢመጣ እንኳን ጋሼ ወዲያው ብር እንዳድርገው ሁሉንም ነገር ያስተካክሉታል። እናሽ የልጆቻቸውስ ጉዳይ ማለቴ ባርኮትና ዘዳግም ከሰዎች ጋር ያላቸው ግንኙነት? መቼም ከሁለቱም ጋር ሰርተሃል አይደል? አዎ እነሱ እንኳን ጥሩ ናቸው። ባርኮት ከራሱ በላይ ለስራው ቅድሚያ የሚሰጥ ጥሩ ሰው ነበር። የዛሬና ያድርገው። ምናልባት የሆነ አዲስ ሰው እኔም ማላውቀው ይኖራል ታዲያ? ያው ዘዳግም ቶሎ ይናደዳል እንጂ ያን ያህል መጥፎ ባህሪ እንኳን የለው። ለስራውም አንሶ አይደለም። የቤተሰቦቹ ሞት ትንሽ ጫና ፈጥሮበት ነው። እስቲ በደንብ አስብ። ወንጀለኛውን ለማግኘት በጣም እየለፋ ነው። ለሱ ደግሞ ተጨማሪ ምንጮችን ማግኘት አለብኝ። ስለዚህ እስቲ በደንብ አስበህ ንገረኝ። ያው እኔ ሁሉንም የማውቀው ነገር ነግሬሃለሁ። ከኔ የተሻለ ግን ጋሽ አሸናፊን ጠይቃቸው። እነሱ ሁሉንም ነገር ይነግሩካል። እንዴ አሸናፊ ማን ነው? አጎታቸው ማለቴ የጋሽ አብሮ አደግ ነው ሲሉ ሰምቻለሁ። እሺ አሁን ያልከውን ግለሰብ የት ላገኘው እችላለሁ? ዘዳግም ያገናኝካል ወይ ደግሞ ባርኮት ዘመዳቸውም ስለሆነ። ታዲያ ቆይ እንዴት እስካሁን ስለሱ አልነገሩኝም? አታውቅም ነበር እንዴ? ለማንኛውም ስለሰጠኝ መረጃ በጣም አመሰግናለሁ። ሰላም። የማየውን ነገር ቀባጥሬ ይሆን እንዴ? ብቻ እኔ በማላውቀው ሌላ ነገር ውስጥ እንዳልገባ። ዘዳግም ደግሞ እኔ መናገሬን ካወቀ ይገለኛል። የሆነ ምክንያት ቢኖራቸው ነው ያልነገሩት። ከዚህ በኋላ እኔ እያለሁ ማንም ሰው አይጎዳ። ደግሞ እንደዚህ ያደረገው ሰው ማን እንደሆነ ደርስበታለሁ። ያው እኔ ምን አልኩ? አርፋ እኮ አትቀመጥም። ሲጀመር ልጅቷ ቂጧ ላይማ መርፌ አለ። ግን ቀጭቃዣ ብትሆንም ልቧ ንጹህ ነው። እንዴ ልቧን ደግሞ ማናሳየ? ያው እንዲሁ ለሚያይ ሰው እኮ ግልጽ ነው። ታዲያ ለምን አጠቀልላት? ወዴት ነው የምጠቀልላት? ወደ ልብ ነው ማለት። ኧረ ስቀልድ ነው። ጫውችብኛለሽ አይደል? እኔ የምልህ ግን ባርኮት ስለ ፍቅር ለማሰብ ጊዜ ያስፈልጋል ብለህ ታስባለህ? አዎ ያስፈልጋል እንጂ በዛ ላይ ደግሞ ያው ሰውየው ምናልባት ዝግጁ ላይሆን ይችላል። እሺ እንደዛ ከሆነ እኔ ልጠይቅህ፣ አንተ ስለ ፍቅር አስበህ አታውቅም? አይ እኔ እንኳን አሁን ላይ እንደዚህ አይነትን ነገር ለማሰብ ዝግጁ አይደለሁም። ሌላ በጣም የሚያሳስበኝ ነገር አለ። በእርግጥ የሚያሳስቡ ነገሮች ሊኖሩ ይችላሉ። ግን እሺ የሚያሳስቡ ነገሮች እንዳለ ጠፉ እንበል። ከዛማ የሚሆነውን ፈጣሪ ያውቃል። አየህ፣ ስለዚህ ስለ ፍቅር ታምናለህ ማለት ነው። በፍቅር የማያምን አለ ብለሽ ነው? ሴጣን ብቻ እኮ ነው በፍቅር የማያምነው። እሺ አንተ አሁን ካደጋው በኋላ ሊሆን ይችላል ብዙ ነገር አይምሮህን የሞላው። ግን ከዛ በፊት ፍቅረኛ ኖሮ አፍቅረ ተፈቅረ አታውቅም? እኔ እንኳን ፍቅረኛ ኖሮኝ አያውቅም። እንዴ የቃቃም ቢሆን ማለቴ ድሮ ከነ ማርያ ጋር የቃቃ ባል የቃቃ ቢስ አልተጫወታችሁም እንዴ? አንቺ ትቀልጃለሽ። ልጅቷ እኮ ማርያ ናት። እንኳን ለእንደዚህ አይነቱ ነገር ይቅርና ከመጽሐፏ ላይ በግድ ተጎትታ ነበር እንደምትነሳው። የሆነ ያበደ ፈላስፋማ ውስጠዋል። ለካ ሁላችሁም ወዳችሁ አይደለም ስለ ፍቅር ሲነሳ ፊታችሁ የሚጠቁረው ማለት። እሷም ጊዜው አይደለም ምናምን ብላሽ። በእርግጥ ድሮ እንደዛ ታስብ ነበር። አሁን ግን ብታይ ማርዬ ማለት ስለምንድነው
አይ ስለ ልጅነታችሁ ስላሳለፋችሁት ነገር እኮ እየጠየኩት ነበር። በሉ በቃ እንደዛ ከሆነማ እናንተ ተጫወቱ። መጣ አሁንም ደግሞ ሄደች እኔ እኮ ነግሬሻለሁ ቂጣ ላይ መርሻለሁ ብዬ ቃለሁ። ወይ ማርዬ ደስ የማይል ስሜት ይሰማኝ። እናም ሁሉም ነገር ማድረግ አለብን በቶሎ። እኔም እኮ የሆነ ነገር ማድረግ እንዳለብን አስባለሁ። ግን ደግሞ አሁን ምን ማድረግ እንችላለን? ለምን እኔ እናንተ ቤት እንድትመጣ አታደርግም? ይሄንን እኮ ደጋግመን አውርተንበታል። አንተ እዛ ቤት ፈጽሞ መምጣት የለብህም። ለምን እንደዚህ ትለኛለህ? ቆይ ምን ያንበቆብቃል? ሁሉም ነገር ሊታወቅና ጥርጣሬ ውስጥ ሊገባ በማይችል መልኩ ማድረግ እንችላለን። ይኸውልህ መርማሪው ምን ሰዓት እንደሚመጣ አይታወቅም። እዛ ተገናኛችሁ ማለት ማይሆን ነገር ነው የሚፈጠረው። በዛ ላይ ደግሞ ቆይ መተህ እዛ ምን ታደርጋለህ አንተ? አው ባርኮት እንዴት እንደሚሰቃይ ለማየት። መቼስ አጎቱ አይደለም። ባርኮት ሲሰቃይ ለማየት አይደለም እዛ ቤት መምጣት ያለብን፣ ባርኮትን ለመቅበር ነው መምጣት ያለብን። ተው እባክህ፣ አንዴ እንኳን ሳላየው። አባታችሁ እኮ ወዳጄ ነው፣ ይቀየመኛል። ይኸውልህ ግን ታውቃለህ እኔ ምን ማየት እንደናፈቀኝ? ባርኮት አይኑና አፉ ብቻ እየሰራ ሙሉ ሰውነቱ ፓራላይዝ ሆኖ ሲሰቃይ ማየት ነው የምፈልገው። እሱማ የሁላችንም ደስታ ነው። ደስታውን ግን እጥፍ ድርብ የሚያደርገው ልጄን ሲያሰቃዩ የኖሩ ሰዎች የእጃቸውን ሲያገኙ ነው። እኔም የሰላም እንቅልፍ እንተኛ። አይዞህ፣ በቅርቡ ሁለታችንም የሰላም እንቅልፍ እንተኛለን። ግን ከዛ በፊት አንዳንድ የሚስተካከሉ ጉዳዮች አሉ። ምንድን ነው እሱ? እሱ የኔ ጉዳይ ነው፣ ራሴ ጨርሰዋል። ማድረግ ያለብኝ ነገር ካለ ንገረኝ። አሁን መሄድ አለብኝ፣ ወደ ስራ ልመለስ። ጥሩ፣ እነግርሃለሁ። እሺ። ሁሉንም ሀብት በእጅ አስገባዋለሁ። ያኔ አንተም ድሃ ያሽባ ወንድምህንም አስወግደዋለሁ። አይ እየጨረስኩ ነው። ይልቅ ሂጂና ጓደኛሽን አጫውቻት እንዳይደብራት። ምን ይደብራታል? ከባርኮት ጋር እያወራች ነው። አሁን ላግዝሽ። ምን ሆነሻል? ፊትሽ ልክ አይደለም። ደህና ነኝ እኔ ልጅ። ምን ሆነሻል? የሆንሽው ነገር አለ ንገሪኝ። እኔ እንጃ እርግጠኛ አይደለሁም፣ ግን ቅድም ዘዳግምና የባርኮት ዶክተር ሳሎን ውስጥ እያወሩ የሆነ ጉርሻ ምናምን ብሎ ቼክ ቆርጦ ሲሰጡ አየሁ። ዘዳግም ይሰጣው? ቤት እያጸዳዳሁ ወደ ሳሎን ልገባ ስል ሲያወሩ ሰማኋቸው። ምንድነው ብዬ ቆም ብዬ ሳዳምጥ ያንን ቼክ ቆርጦ ሲሰጡ አየሁ። እንጃ ማርያም፣ ዶክተር ተብዬው ምኑ አላማረኝም። እንዴት? እንጃ ቅልብልብ ያለ ነው። ምንም የዶክተር ወዝ የለው። እስኪ ቆይ አጣራለሁ። ለዘዳግም ንገሪው፣ በኋላ እያጭበረበረው እንዳይሆን። ዘዳግም ምን ለማድረግ እየሞከረ? ምን አልሽ የኔ ልጅ? አይ ምንም፣ ዝም ብሎ ነው። የሆነ ነገር ያለ ይመስለኛል ማርያም። ዝም ብለሽ ነው ማየ የምትጨናነቂ? ወይ ክፍያውን ለዶክተሩ በቼክ ሰጥቶት ይሆናል። እንጃ ብቻ ውስጤን ሰላም ስለነሳኝ ነው። አታስቢ ማየ፣ ባርኮት ድኖ ሁላችንም በቅርቡ ደስተኛ እንሆናለን። እንዳፍሽ ያደርግልን የኔ ልጅ። እሺ እባክሽ፣ እዚህ ደግሞ ምን ታደርጊያለሽ? መጀመሪያ ሰላምታ አይቀድምም? እዛ በውጭ ብጨርሱ አይሻልም? እሱንም ቢሆን አታስጨንቁት የመጣችሁ። እንዴ ሄራ ምን ነካችሁ? ሲጀመር አንቺ እኮ ክብር አይወድልሽም። ለነገሩ አንቺ ምን ታደርጊ? ካሳደጉሽ ነው። ስርዓት አጣርገው አሳደጉሽ። ልቅ ሆነሽ ቀረሽ። ምን እየሆናችሁ ነው? ተረጋጉ እንጂ። ያማችኋል እንዴ? ማርዬ፣ እንዴ እኔ ምን አደረኩኝ? አታያትም እንዴ? ሲጀመር የማሳስበው ጭንቅላቷ ላይ የሆነ ጎደለ ነገር አለ።
እኔ ቢጎለኝ በገንዘብ ሞላለሁ። አንቺ በምን ልሞዩ ነው? ባይገርምሽ ገንዘብ ሲበዛ ጭንቅላት ነው የሚደፍነው። እኔ ደግሞ ገንዘብ ቢኖረኝ እገዛበታለሁ እንጂ በፍጹም ለገንዘብ አልገዛም። እሺ ኧረ ምንድን ነው እንደዛ የሚያደርጋችሁ? አረጋጉት እንጂ። አዎ ተቀመጡ። እንዴ ሲጀመር ይሄ የሚያጨቃጭቅ ነገር እኮ አይደለም የሚያጨቃጭቃችሁ። ሄራን ተቀመጭ። ባርኮት አንተን ብዬ እንጂ ጀመር ከነዚህ ነው የሚቀመጥ ሰው አይደለም። ኧረ እንደዚህ ማት በይ። ቤትሽ አይደል እንዴ? ይሄም ቢሆን እንዲያው ልክ ናት። ለማን ብለሽ ትቀሪያለሽ? ለማን አባቱ ብለሽ እንዴ? ለማንኛውም እኔ ልሂድ። ባርኮት የምትፈልገው ነገር አለ? አታስቢ፣ የሚያስፈልገው ነገር ካለ ነው ያለው። ወይ አለሽ እንዴ? አትታይኝም እኮ ባርኮት ቻው። እሺ ማርዬ፣ የምር ባታስቆሚኝ ጥሩ ነበር። እሺ መክሊት እባክሽ፣ እኔ ለራሴ ብዙ የሚያስጨንቀኝ ጉዳይ አለብኝ። ሌላ ጭንቀት አትጨምሪብኝ። እንዴ ማርዬ፣ የቅሻት አይደል እንዴ? እንዴት እንደሚያረጋት ታያት። በቃ እሷን ልሻት። ይልቅ የባርኮት ጉዳይ ላይ እናተኩር። አዲስ ነገር አለ እንዴ? እማዬ የሆነ ነገር ነግራኝ ነበር። ምን? ዶክተሩ ዛሬ ሊያዩ መጥቶ ነበር። እና ታዲያ? እና ብታዩ ምንም ዶክተር አይመስልም፣ ቅዥቅዥ ያለ ነገር ነው አለች። እንዴ ማርዬ፣ ደግሞ ዶክተር ባይሆን ኖሮ እስከ ዛሬ ድረስ መጥቶ ያክመው ነበር እንዴ? እኛ መድኃኒቱን አይተን ያወቅነው ነገር አለ አይደለም? ደግሞ ሁሌ ባርኮት አመመው ተብሎ ሲደወልለት መጣው ምንም ነገር እንዳታደርጉ ነው የሚለው። አንቺ ማርዬ፣ እውነትሽ ነው። ይሄ ነገር ያስጠረጥራል። ምናልባት ጥሩ ገንዘብ ስለሚከፈለው ዶክተር ሳይሆን ዶክተር ሆንኩ ብሎ ሆነ እንዴ? እኔ ግራ ገብቶኛል። ጠይቀው እንዴ አንቺ ምሽ እንዴ እና እኔ ጉዴ ከኔና እንጂ ነው የምልሽ ነው ጠይቀው እንዴ። ሁለት ባጃጅት መንገድ ላይ ምን እየሰሩ ነው? ያው የእግዚአብሔር ስራ እያደነቀን። የትኛውን ስራው? ቆንጆ ተረን መፈጠራችንን ነው። ዛሬ ምን ነው በጊዜ ስራ የለም እንዴ? ኧረ አለ። ሲደካከመኝ እኮ ወክ አድርጌ ልመለስ ብዬ ነው። ይሄ ስራ ጫና ነው። ለምን እኔን አትቀጥረኝም? ለዛውን ስራ ቀርጥልሃለሁ። የት ይቀራል? ትምህርታችሁን ጨርሱና አዎ ያደርሰናል። እና ፍሪ ከሆናችሁ ለማኪያት አልጋብዛችሁ። አሳይመንት አለ ያሰራ። አዎ አሳይመንት፣ እሱን እንስራ። አሳይመንት እንስራ። እሺ በቃ መልካም ቀን። እና አንቺ ፈዘሻልና እኔ አብሬሽ መፍዘዝ አለብኝ እንዴ? እንዴ ሳልመረቅ ስራ አገኘው ማለት ነው እንዴ? በዛ ላይ ደግሞ ቢሮ ሲሄድ ያን ልጅ ተዋወቀዋል እንጂ ብሶብሻል። ታሽ ቆይ ልንገርሽ ባይ ወይ ይስታግ ማስራክራክ እንዴ የሁሉ መድኃኒት ምንድን ነው? ቆይ ሰዳግም ተደብቆ መድኃኒት ይወስዳል እንዴ? እረጊ፣ ፈጣሪ ያሳድግሽ። ከፍ በይ፣ ከፍ ያርግሽ። አሜን። ምን ያስቃል? አይ ምንም፣ የእሱ ማርጀትና የአንቺ ከዚህ በላይ ማደግ መፈለግ ሸበትኩብህ ጋር ነገር እየበላ ነው። ለፓፓ ሞክሪዋ። ማላደርገው መስሎኝ ወንድ እንዴ አንቺ እንዴ ምንድን ነው አንቺ ያደረገውን አላየሽም? አትቅበጭ፣ በይቃውን አስቀምጭ። ባርኮት
ግን እኮ አንቺን ደስ ይበልሽ ብዬ ነው እንጂ ዝም ብለሽ ነው የምትለፊው። እኔ ለለፋሁት አንተ ምን አስጨነቀ? እንዳትደክሚ ብዬ ነው። መድከም ከፈለኩስ ቴራፒ ለውጥ ቢኖረው እኮ ገና ድሮ ነበር የምጀምረው። ግን ዶክተሬ ምንም እንደማይጠቅም ነግሮኛል። እኔ ቴራፒ ሰጥ ምን ይሰማል? ደስ ይለኛል። ቶሎ እንደምድን ይሰማኛል። ግን የእውነት ድኛ አይደለም አንቺ ስለሆንሽ። ስለዚህ ትድናለህ? በጣም እርግጠኛ ሆነሽ ነው እያወራሽ ያለሽ? ያያቸው ቪዲዮዎች ያወሯቸው ሰዎች ሁሉ እንደምትድን ነገር። በቃ እንደዛ ከሆነማ ወንድሜን አናግሬው ቴራፒ ጀምራለሁ። እንዴ እንደዛማ አይሆንም። ይህንን ማድረግልህን ነገር ከኔና ካንተ ውጪ ማንም ሰው ማወቅ የለበትም። ለምን ማሪ? ማንም ፈርተሽ ነው? በቃ ሚስጥር እናድርገው። እሺ ቆይ እማላውቀው የተፈጠረ አዲስ ነገር አለ? እርግጠኛ ሳልሆን አልነግርህም። ግድ የለም ንገሪኝ። አይሆንም አልኩ። ጊዜው ሲደርስ እኔ ራሴ እነግርሃለሁ። እሺ ምንድን ነው የሁሉ ደስታ? ከየት ነው የመጣው? የልጄ የወደፊት ህይወት። ምን በዚህ ወረቀት ነው? በዚህ ወረቀት ሳይሆን በእኔ በአባት ትልቅ ስራ። ምን ልታደርግ እያሰብክ ነው? ልጄን ትልቅ ጠንካራና ደፋር ሰው ማለት። ልክ እንዳንተ ማለት ነው? አዎ ልክ እንደኔ። እኔ ግን የሆነ አይመስለኝም። እባክህ እመነኝ፣ የሆነ ታምር ሰርቼ አሳያለሁ። እስኪ እናያለን። አሁን ለማንኛውም ወደ ቢሮ ሂድ፣ እንግዶች ይመጣሉ። በደንብ አስተናግዳቸው። እሺ። የሚያስደነግጥ ነገር ሰርቼ አሳያችኋለሁ። ልክ እንደ ስሜ አሸናፊ ነኝ። እንዴት ነው ባርኮት? ደህና ነኝ መርማሪ። ተቀመጥ። እሺ አመሰግናለሁ። ምነው መርማሪ፣ የተገኘ አዲስ ነገር አለ እንዴ? በየጊዜው የተወሰነ ፍንጭ ይገኛል። ያንን ደግሞ ማጣራት የኛ ስራ ነው። ምን አገኘ? የአንዳንድ ሰዎችን ስም አግኝተናል። ያው በትንሹም ቢሆን ከአባት ጋር ግጭት ይኖራቸዋል ብለን ያሰብናቸው ናቸው እና ያው ከዛ ውስጥ የምታውቀው ካለ ትነግረኛለህ። ያው ስራ ላይ እኮ ግጭት አይጠፋም፣ ግን ከማንም ጋር ከባድ ጸብ ተጣልተን አናውቅም። ከደረሱኝ ስሞች ውስጥ ሁለቱ ከግድያው በኋላ ሳምንት ባልሞላ ጊዜ ውስጥ ከሀገር ለቀው ወጥተዋል። እነማን ናቸው? ለማንኛውም ግን አሁን ትነበበን እንጥራት። ትነበብ። አቤት፣ ፈለጋችሁኝ? እባክሽን አረፍ በይ እስቲ መጀመሪያ። እስቲ አንቺ ደግሞ የምታውቂው ነገር ካለ ንገሪን። መርማሪ፣ እኔ እኮ የማውቀውን በሙሉ ባለፈው ተናግሬያለሁ። እኔ የምልሽ ይቅርታ፣ ቆይ አሸናፊ የሚባለውን ግለሰብ ታውቂዋለሽ? አዎ ዘመዳችን ነው። በማን በኩል? የአባዬ የቅርብ ጓደኛ ነው። በቅርብ ነው የምናውቀው እንጂ ከዛ በፊት በፍጹም አይተነው አናውቅም። ማለት አልገባኝም። ወር ቢሆነው ነው ካወቅ ነው። ከዛ በፊት አናውቀው። ዘዳግም ግን ያውቀዋል። እሺ እሱን ሄጄ እጠይቀዋለሁ። ቢሮ ብትሄድ ታገኘዋለህ። አይ ቢሮ እንኳን ሄጄ ነበር ግን አላገኘሁትም። ምናልባት ለስራ ወጣ ብሎ ሊሆን ይችላል። በቃ አሁን መሄድ ትችላለሽ። እሺ አመሰግናለሁ። ለማንኛውም ስለሰጠኝ መረጃ አመሰግናለሁ። ለሌላ ጥያቄ ስፈልግ እንግዲህ እመጣለሁ። ሰላም ባርኮት። አለቃ
መርማሪውን አገኘኸው እንዴ? ማለት አልተገናኛችሁም እንዴ? ትላንትናም ዛሬም መጥቶ ነበር እኮ። ለምን? ያው ሊያወራክ ፈልጎ ነው የሚሆነው። እንዴ ታዲያ እንዴት አልደወለልኝም? እኔ እንጃ፣ እሱን እንኳን እኔ አላውቅም። ቆይ አንተ ምን አልከው? ልደውልለት ስለው አያስፈልግም አለኝና አንዳንድ ጥያቄዎች ጠየቀኝ። እንዴ ምን አይነት ጥያቄ ነው የጠየቀክ? ስለ ግድያውና ስለ አሸናፊ። እናንተ ምን አልከው? ምን አውቄ ማለቴ ምን አውቄ ምን እለዋለሁ? በእርግጥ ምንም አታውቅም አንተ። አሸናፊ አጎታችሁ ከመሆኑ ውጭ ምንም አውቀው ነገር የለም። እሱን ነው የነገርኩት። ከዛም በኋላ ወጥቶ ሄደ። እሺ በቃ ወደ ስራ ተመለስ አንተ። እኔ የምልሽ የህልምሽን ነገር እንዴት አደረግሽው? የት ሄድብኛል ብለህ ነው? አሁን ላይ ምንም ስለማያደርግ ትቼዋለሁ። እንዴ ለምን? ገና እኮ ህይወትን እያየው ነው። አሁን ላይ ስለምን ልጽፍ እችላለሁ? ቢያንስ እኮ ልቦለድ መጻፍ ትችላለሽ። ትንሽ ጊዜ ያስፈልገኛል። ስለ ታሪክ ማወቅ ማንበብ አለብኝ። ሰበብ እየፈጠርሽ ከህልምሽ አትዘናጊ። ሰበብ አይደለም። አንድ የቤት ስራ ልስጥሽ። እሺ ምን? አንድ አጠር ያለ የወደድሽውን ታሪክ በራስሽ መንገድ ጽፈሽ ታመጪና አነበዋለሁ። ከዛ እነግርሻለሁ። ምን አይነት ታሪክ? ደስ ያለሽን። ከፈለግሽ አዲስ፣ ከፈለግሽ ደግሞ ነበር። እሺ እስኪ እሞክራለሁ። መሞከር አይደለም እንድትሰሪው ነው የምነግርሽ። እሺ በዚህ 3 ቀን ውስጥ ጨርሰሽ እንድትሰጪ እንፈልጋለሁ። አላነሰም? እንዲያውም ብዙ ነው። እኔ ሆኜ ነኝ። እሺ ጎበዝ ልጅ። በቃ አሁን ወደ ሳሎን ሰጪኝ። ቆይ ራሴ ይነሳል። ምን ማነሳ? አትችኝማ። ምንም ብቀጥን ጠጅ ነኝ። እሺ እችላለሁ። ታሰክሪ ነው። ምንድን ነው? ምን እየሰራ ነው? አንዳንድ ስራዎችን። እሺ ምንድን ነው የሆንከው ነገር አለ እንዴ? የተፈጠረ ችግር አለ? ችግር ተፈጥሯል አሸናፊ። የምን ችግር? መርማሪው ስለአንተ መጠየቅ ጀምሯል። እንዴት? አላውቅም፣ ግን እያጣራ ነው ማን እንደሆንክ። ይሄ የማይረባ። እሺ አሁን ቆይ ምን ልናደርግ ነው? እናንተ ዝም ብላችሁ ቁጭ በሉ፣ እኔ አስተካክለዋለሁ። ማለት ምን አድርገህ ነው የምታስተካክለው? ስማ፣ ይህን ፊትህን አስተካክለው፣ ለጥርጣሬ በር እንዳከፍት። እሺ እኔ ለእናንተ ምንድን ነኝ? አጎታችን፣ ያው የአባታችን የልብ ጓደኛ። አዎ፣ ሌላ ምንም እንዳቀባጥሩ። ሌላውን ለእኔ ተውት፣ እኔ አስተካክለዋለሁ። እሺ በቃ ላሳውቅ ብዬ ነው የመጣሁት። ጥሩ፣ አሁን መሄድ ትችላለህ። እሺ አለቃ ምን ተናግረው? ፊቱ ልክ አይደለም። አንድ ስራ እንድትሰራ ነው የምፈልጋለሁ። እሺ ምንድን ነው? ይህንን ኬስ የያዘው መርማሪ ማን እንደሆነና ምን እየሰራ እንዳለ እንድታጠራል። እሺ አለቃ። ጎዳሁህ እንዴ? አይ ደህና ነኝ። ወይኔ ጉዴ! ምንድን ነው ያደረግኩት? ለምን እንደሱ ትያለሽ? በጣም ይቅርታ።